ሰላም ክቡራትና ክቡራን የክሪሴንድ ያለም ቲዩብ ቤተሰቦች ክርስቲያን እንግዲህ አኩርፋለች እንዴት አላችሁልኝ ከክርስቲያን ጋር ደግሜ ላለመቅረጽ ቃል ገብቼ ነበረ ነገር ግን ዛሬ የክርስቲያንን እድገት እንድታዩት ብዬ ነው ክርስቲያን አደገች ትልቅ ልጅ ሆነች እግዚአብሔር ይመስገን በጣም ብዙ ለውጥ አላትና ክብር ይስፋ ለመድኃኒዓለም ይሄንን እንድታዩት የክርስቲያንን ለውጥ እንድታዩትና እንደገና ደግሞ በጣም ያሳዘነኝንና ውስጥ የገባው የኮሜዲያን ወንደሰን አውራሪ ስልፈትን ስሰማ በጣም ነበር ያዘንኩት በእውነት እግዚአብሔር በሚያውቀው የሚሰራቸው ነገሮችና ከልጅነት ጀምሮ በጣም ረጅም ልፋት ስለነበረበት እኔም የአርትን ነገር ስለማውቀው ከኔ ጋር መሳሰል ነገር አለው የሚገርማችሁ ነገር እኔም ቲያትርን ጥበብ በጣም ከልጅነቴ ገና በጣም ልጅ እያለሁ 15 አመት 16 አመት ነው የጀመርኩትና ረጅም አመት ተለፍቶ ከዛ በኋላ ደግሞ ውጤታማ ሲሆንና ፍሬ የሚገኝበት ሰዓት ላይ ሲሆን መሆኑ እንግዲህ እግዚአብሔር በስራው ሁሉ አይሳሳትም እንግዲህ እግዚአብሔር ለበጎ ነው ሁሉንም ነገር እግዚአብሔር ለቤተሰቦቹ መጽናናትን እመኝለታለሁ ነገር ግን አንዳንድ ነገሮች ስለ ኮሜዲያን ወንደሰን ለማለት ፈልጌ ነው ባለፈው ደረጀም ሲናገር እንደሰማው እንግዲህ ድሮ ማለት ነው ለደረጀና ሀብቴ የኮሜዲ ቀልዶችን ይሰጣቸው እንደነበረ ነው እንደውም ሁለት ቀልዶች ያስታወሰው ደረጀ አባት ሆኖ እንትና ሀብቴ ደግሞ ልጅ ሆኖ አባዬ ይላል ለደረጀ ሀብቴ አባዬ ሆነ ልጅ እኮ ደበደበኝ ሲል ማን አባቱ ነው የኔ ልጅ የሚነካው ይላል ደረጀ ከዛ አሳየኝ የኔ ልጅማ የሚነካው ማን ነው አሳየኝ ይልና ሲል እንትና አሁን ወንደሰን ቁምጣ አድርጎ እንግዲህ ልጅ ነው ቁምጣ አድርጎ ደረቱን ፍትፍት አድርጎ ሸበጥ አድርጎ እንደዚህ ደረቱን ነፍቶ ሲያየው የታለ ሲል ወይ ይሄ ነው እንዴ ይሄንን ማለሱ መስጠት ነው እንጂ ብሎ እንደተመለሰ እንደገና ደግሞ ኃይሌ ማነው ደረጀ ማነው ኃይሌ እየሮጠ አትሌት ሆኖ ሲሮጥ ከዛ በኋላ ስቴዲየም ሲደርስ ተዘግቷል ደርሼ ነበር ሲል እንዴ ተዘጋኳ አለቀ ሲሉ በቃ መጥቶ ነበር በሉልኝ እንደዚህ አይነት ስራዎችን ይሰራ እንደነበረ እየጻፈ ከልጅነት ጀምሮና ደረጀ አርቲስት ደረጀ ኃይሌን በጣም ይወደው እንደነበረ እሱን በማስመሰል ውስጥ ብዙ ጊዜ በተለይ ደግሞ በጣም አንጀቴን የበላውና ውስጤ የገባው ነገር ለልጁ ያለው ፍቅርና ልጁን ጠጥቶ እንደማያምናት ሴት ልጅ ደግሞ አባቷን ካጣች በጣም ከባድ ነው የሚሆነውና ዜራ አምላክ መጽናናቱን እንዲሰጣት ለልጇ በጣም እመኛለሁ እኔም እንደዚህ አይነት አጋጥሞኝ ነበር እኔ በጣም ቅስሜ የተሰበረው መቆም ያቃተኝና ረጅም አመት የተጎዳውበት ያባቴ ህልፈት ነበርና ለሷም አንድ ሁለት መስመር ጽፍ ያለው እንግዲህ እሱን ላቀርብላችሁ ብዬ ነው በዛ ላይ ደግሞ እናትየው ለ12 አመት ሙሉ ሳታየው ውጪ ተለያይተው አሁን እንግዲህ የመቤታችን ለት በ21 ነው ያረፈው ለ5 ቀን ሙሉ አስክሬኑን ማየት አለብኝ ሳጥን ውስጥ እንዳይገባ ብላ እየተጠበቀ እንደነበርና ዛሬ ቀብር ስነ ስርዓቱ በቅድስት ሥላሴ ካቴድራል ቤተክርስቲያን መፈጸሙን ያየው ያው እንግዲህ እኔ ከክርስቲያን ጋር ቤት ስለሆንኩኝ ሄጄ ምንም እንትን ስለማልል ግን ያው በሚዲያ እየተከታተልኩኝ በጣም አዝኜ ነበርና ያንን ሀዘኔን ላካፍላችሁ ብዬ ነው ቤተሰቦቼ እንግዲህ ሁለት መስመር ግጥም ናት አባቴ አይዋሽም ይላል አባቴ ህዝቡ እኮ አይስቅም አንተ ተኝተሃል ቀልድህ አያዝናናም አልቃሹን ብጠይቅ ሞቷል ነው የሚሉኝ ውሸትን አትወድም ውሸትን አልወድም ብለህ የነገርከኝ ላትመጣ ነው እንዴ ልጄ መጣው ያልከኝ አባቴ አይዋሽም ማሳቅ ነው ልማዱ በኔ አይጨክንም አንተ ነገራቸው እኔን አላመኑ ማንባትን ያቁሙ አይፍሰስምባቸው የቀልዴን ነው ብለህ አባ ነገራቸው ሁሌም እንደለመድኩት የመድረክ ስራ ነው አባ ጨርስና እባክህ ቀፈኝ በኔ የሚጨክን አንጀት እንደሌለ አባን ያውቃለሁ እባክህ አባዬ የዛሬ
ከተወለደበት ከቤቱ ኮብልሎ ላይመለስ ሄደ እመጣለሁ ብሎ። ሳቅ ነው ልማዱ እንባ አታብዙበት ሊመጣ ሄዶ ነው አባቴ አይዋሽም ሞቷል አትበሉት። እንግዲህ በመጨረሻም እግዚአብሔር አምላክ ለቤተሰቦቹም ለልጁም ለባለቤቱም መጽናናትን እንዲሰጣቸው እንመኛለን። አንድ መዝሙር እንግዲህ ክርስቲያኔ እኔና አንቺ ክርስቲያን እንዘምር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ማርያም ሐዘነ ልቡና ታቀልል ማርያም ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል ማርያም የልብን ሐዘን ታቀላለች ማርያም የልብን ሐዘን ታቀላለች የልብን ሐዘን የልብን ሐዘን የልብን ሐዘን የልብን ሐዘን ታቀላለች። መብርሃን ወላዲተ አምላክ እንግዲህ የልባቸውን ሐዘን ታቅልላቸው። ለእናንተም ለቤተሰቦቼ ለሁሉም ለኢትዮጵያ ሕዝብ እግዚአብሔር አምላክ መጽናናትን ይስጥ። እርሱንም ወንዴን እግዚአብሔር አምላክ ነፍሱን በገነት ያሳርፍልን። ቤተሰቦቼ እንግዲህ በቻልኩት አቅም እመጣለሁ። አንድ ቆንጆ መዝሙር እንደ እግዚአብሔር ፈቃድ ለክርስቲያን በክርስቲያን የተጻፈልኝ ግጥምና ዜማ አግኝቻለሁ እንደ እግዚአብሔር ፈቃድ እሱንም ይዤ እመጣለሁ ብያለሁ። እንግዲህ ሁላችንም ወጥቶ ከመቅረት ይሰውረን እግዚአብሔር አምላክ። ያው አለሁ ነው እንጂ ነገ የሚሆነውን አናቅም። እንግዲህ እግዚአብሔር አምላክ ልጆቻችን እንድናሳድግና ወጥቶ ከመቅረት ይሰውረን። እግዚአብሔር አምላክ ለንስሐ እድሜ ይስጠን። በጣም አመሰግናችኋለሁ ቤተሰቦቼ። ተባረኩልኝ። እግዚአብሔር ያክብርልኝ። ሰላም ነው።